ከብረን ታስተምራለህ አመን ታስተምራለህ ድነም ታስተምራለህ ስትፈተን የበለጠ ታስተምራለህ የበለጠ ታገለግላለህ ወዳጆች ቤተ ክርስቲያን ለፈተና የሚበገር ህይወት የላትም እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን መነሻ ቃል ይህ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ወመሲኦ መንፈሰ ጽድቅ ውእቱ ይመርሐክሙ ሀበ ኩሉ ጽድቅ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሁሉ ይመራቸዋል። አምላካችን በመካከላችን ተገኝቶ አይምሯችንን ለቃሉ አስተካክሎ ለሚናገረው ደግሞ ቃሉን በትክክል እንዲገልጽ አንደበቱን አቅንቶ እንዲሰጥ የእሱ ፈቃድ ይሆንልን።